በረካቱ ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ? እኔ ደህና ነኝ አልሐምዱሊላህ። እንደውም ክርስቲያን ወገኖቼ ሁላችሁንም ሰላም ሰላም ብያለሁ። በያላችሁበት ሰላማችሁ ብዝት ትርፍርፍ ይበልልኝ የኔ ወዶች። እንግዲህ ዛሬ በአንድ አመቴ እንጀራ ጋር ተገናኝቼ እስኪ የተሰማኝን ስሜት ወደ እናንተ ላካፍላችሁ ብዬ መጥቻለሁኝ። እና የኔ ወዶች እንደዚህ ብቻዬን በአራት ግድግዳ መካከል ነኝ። እንደዚህ ሳቀርበው ምን ትዝ አለኝ መሰላችሁ? በቃ ኢትዮጵያ እዛ ሁነን የማናስተውለው ነገር አለ እና በቃ ቤተሰብ ስብስብ ብለን እንደዚህ ማዕድ በቃ እኔ ደስ የናፈቀኝ እንደዚህ በትሪ ቅርብ አድርጌ መብላት ነው። ሰብሰብ ብሎ በቃ ስብስብ ክብብ ብለን የምንበላው ነገር መቶ ፊቴ ድቅና አለና አልበላሁም፣ አልጀመርኩም። የእውነት እስኪ ቆይ ልቀርጽ ብዬ ስልኬን አነሳው ማለት ነው። ልክ በአንድ አመቴ ነው እንጀራ ጋር የተገናኘሁት። በቃ እንደዚህ ቅርብ ሳረገው ትዝታው ትውስታው ቤተሰብ ክብብ ብለን የምንበላው እየተንጫጫን ልጆቼ ጋር ብሉ አትብሉ ምናምን በቃ አለ አይደለ? ልጆች ያሁን ልጆች ደግሞ ምግብ ላይ ያስቸግራሉ። በቃ ልጆችን በእጄ የማጎርሳቸው አንበላም እያሉ እያስቸገሩኝ እማጎርሳቸው ምናምን መጥቶ ድቅን አለብኝና ያ አላህ ብቻ አልሐምዱሊላህ ረቢል ዓለሚን አላህ በሰላም ያገናኘን ተመልሰን የምንሰበሰብ አላህ ያርገን ብዬ በቃ ክይል አለብኝ ድቅን አሉብኝና የሆነ እንባ ተናነቀኝ። መብላት አልቻልኩም። የእውነት ነው የምላችሁ። እና አውዝ ቢላሂ ምን ሸይጣን ረጅም ሰው እኮ በቃ ጤና ከሆነ ይገናኛል፣ መልሶ ይገናኛል። እና ያ ረቢ ጌታዬ በሰላም አገናኘኝ ልጆቼ ጋር ብዬ ቤተሰቤ ጋር አልኩኝና እንደገና ዱዓ አረኩኝ። የእውነት ነው የምላችሁ ራሴን ገሰጥኩኝ ማለት ነው። እዛ ሁነን አናስተውለው፣ እዛ ሁነን አናስበው። በቃ ተለይተን የሆነ ስሜቱ ብቻችንን ስንሆን በቃ በሰው ሀገር ርቀን ስንሄድ ነው ስሜቱ የምንረዳው። እዛ ሁነን በጭራሽ አይገባንም። የእውነት ነው የምላችሁ አናስተውለውም። ራሱ እንደ ቀላል ነው የምናየው። እና የኔ ውድ ቤተሰቦች አላህ ያዋደን፣ እስኪ አላህ በሰላም ያገናኘን፣ ቤተሰቦቻችን ጋር እንደገና ይሰብስበን እያልኩኝ ዱዓ እያረኩ ነው። እስኪ እናንተም ዱዓ አድርጉ፣ በሰላም እንገናኝ፣ ለሀገራችን ያብቃን። የኢትዮጵያ እንጀራ ነው እንደምታዩት። ያው በርበሬው የመዳም በርበሬ ቢሆንም ፋብሪካ በሚባለው ነው የተሰራው። እንደኛ ሀገር ያው አይጣፍጥም፣ እኛ በቅመም ስለምናዘጋጀው ብቻ አልሐምዱሊላህ እንጀራ ጋር ተገናኝቻለሁ እላችኋለሁ የኔ ውድ ቤተሰቦች። ትውስታው ትዝታው አገሬን አስታወሰኝ። እንደዚህ በቃ በትሪ ቅርብ ያደረኩት ስለናፈቀኝ ነው። እዛ ስብስብ ብለን እየተንጫጫን እየተዋካን የምንበላው ስለናፈቀኝ ነው። በቃ እንደዚህ ያቀረብኩት የእውነት ብቻዬን ነኝ። እንግዳ ልበላው እኮ አይደለም። በቃ እንደዚህ ደስ አለኝ። እንደዚህ ያቅርቦ እዛ ሁነን አናስበውም። እንደዚህ ያስደስታል እንዴ! ወላሂ ነው የምላችሁ፣ እንደዚህ ያስደስታል። እንደዚህ በማዕድ ስብስብ ብሎ መብላት እንደዚህ ያስደስታል። በቃ ወታችሁ ተለይታችሁ ስታዩት ነው ሁሉ ነገር የሚገባችሁ። እና አላህ ሱብሃነሁ ወተዓላ መልሶ ይሰብስበን ልጆቼ ጋር አላህ ቤተሰቤ ጋር አላህ ስብስብ ለማድረግ ያብቃኝ። ሁላችሁንም በስደት ያላችሁ አላችሁ፣ ብዙዎቻችሁ እንጀራ ሁሉም አታገኙ አላችሁ። እኔ እንዳጋጣሚ እቃ ዝዤ ዲሊቨሪ ነው ያመጣልኝ እና መለስ ብለን በሰላም ሀገራችን ሂደን ተሰብስበን ቤተሰቦቻችን ጋር የምናሳልፍ አላህ ያድርገን። ወጥቶ ተመቅረት አላህ ይጠብቀን የኔ ውድ ቤተሰቦች። እና የተሰማኝን ወደ እናንተ ላካፍላችሁ ብዬ ነው። እስኪ በቃ አልተበላኝም፣ የእውነት ነው የምላችሁ አልበላሁትም። ቅርብ ሳረገው በቃ ድቅን ሲልብኝ እስኪ ቆይ ልቀርጽ ብዬ ለቤተሰቦች ላካፍላቸው ብዬ ነው ወደ እናንተ የመጣሁትና
አላህ በሰላም ለሀገራችን ያብቃን። ስብስብ ብለን በደስታ የምንኖር አላህ ያድርገን። ቤተሰቦቻችን ጋር እንግዲህ መለየትን ድጋሜ በቃ ብሎ በሀገራችን በደስታ የምንኖር አላህ ያድርገን እንላለሁ። ሁላችንም ወጥቶ ተመቅረት አላህ ይጠብቀን። ውድ ቤተሰቦቼ በያላችሁበት አላህ ይጠብቃችሁ፣ አላህ ይጠብቀን እላለሁኝ። አሰላሙ አለይኩም ወረህመቱላሂ ወበረካቱ።